የሚለውን ለመመለስ ያህል ነው። ቀድሞ እኔና እሷ ስንስማማ በእሷ በኩል 50 ሰው በእኔ በኩል 50 ሰው ተጠርቶ ወደ 100 ሰው የሚጠጋ ሰው ተጠርቶ በጣም ቀላል የሆነ ዲኮር ሰርተን ከዛም በኋላ ትንሽ ፕሮግራም አድርገን ሰርጉ በዛ መልኩ እንዲከናወን የታቀደ ነበረ። ነገር ግን ሰርጉ እየተቃረበ ሲሄድ በእሷ ቤተሰቦች ግፊት ሰርጉ ወደ ትልቅ እንዲያድግ ሆኗል። በዛም እሷን በቪዲዮ ገልጸዋለች። በእነሱ ሳይድ 500 ምናምን ሰው እንደተጠራ፣ በእኛ ሳይድ ደግሞ 100 አካባቢ ሰዎች እንደተጠሩ ተናግራለች። ኤክስፔንሲቭ የሆኑ ቦታዎችንም አንደኛ እኔ አልመረጥኩም፣ የእሷ ቤተሰቦች ግፊት ነው። ምክንያቱም የሰርጉ ቦታ ትልቅ መሆን ነበረበት፣ የሚጠራው ሰው እየበዛ ስለሄደ ማለት ነው። በመቀጠል ደግሞ ሌላው ደግሞ ዲኮሩን በአጠቃላይ ማኔጅ ታረግ የነበረችው እሷ ነች እና ዲኮሩ ሊሰራ ሰርጉ ሊሆን 3 ቀን አካባቢ ሲቀረን ዲኮሩን እሷ እንዳለችው አባቷ እኔ ከፍዬ ላሰራ ብሎ ነበር። ነገር ግን እኔም እሷም ተነጋግረን ስፔሻሊ ደግሞ እሷ ነበረች ያን ነገር ዲሳይድ የምታደርገው ዲኮሩን ከዲኮር ጋር በተያያዘና ያንን ነገር አብረን በጋራ ወስነን ዲኮሩን እኛ እንደምንሰራ ተነጋግረን ልንሰራው ሞክረናል። ነገር ግን በዕለቱ በአንዳንድ ነገሮች አለመሰካካት ምክንያት ዲኮሩን ላንጨርስ ችለናል። በዋዜማው እንደውም የሰርጉ ዕለት እኔ ቦታው ድረስ ተገኝቼ እስከ 6 ሰዓት ዲኮሩን ሌሎች ልጆች ተቀጥረው መጥተው እሷ እንዳለችው አባቷ